እየደወላችሁ ምንድነው ያንቺና ያብርሽ ነገር ከየት ደረሰ? የምናየው ነገር ምንድነው? ደስ አላለንም እያላችሁ እየደወላችሁ የምትጠይቁኝ ሰዎች ነበራችሁ እና ለጠየቃችሁኝ ጥያቄ መልስ እንዲሆናችሁ ማለት እኔና አብርሽ የብዙ አመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበረ እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንግዲህ ምናልባት ይህንን ስነግራችሁ አብርሽ ቲዩብ ስለሱ ስነግራችሁ ለእናንተም ግራ ልትጋቡ ትችላላችሁ። እኔም ዛሬ እዚህ ስመጣ ብዙ ነገሮችን በህይወቴም ሆነ በራሴ ላይ ብዙ ነገሮች ቻሌንጅ ሊመጡብኝ ይችላሉ። እሱን ነገር እችለዋለሁ ብዬ ነው ወደዚህ የመጣሁትኝ። ምናልባት እውነታውን ማወቅ ስላለባችሁ እውነታውን ማውጣት ስላለብኝ ነው ይሄንን የምላችሁ። ዱብዳ እንዳይሆንባችሁ ብዬ ነው። እንዴት ብዬ እንደምነግራችሁ አላውቅም። እኔና አብርሽ ፍቅረኛሞች ነን። አብዛኛው ሰዎችም ያውቃሉ፣ ብዙ ሰዎች ያውቃሉ ይሄን ያሱን ሪሌሽን ማለት ነው። ምናልባት እኔ ዲላ ዩኒቨርሲቲ እንደነበርኩም ብዙ ሰዎች ታውቃላችሁ። ዲላ ዩኒቨርሲቲ ሲሄድ አንዲት ከፍሏት የምትሰራ ልጅ ነበረች፣ ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው የማውቀው። ከእሷ ጋር እየሰራ እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔ እና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እናወራለን። ፋይል አለኝ እኔ ቪዲዮ ኮል እናወራለን። ፎቶ የተነሳ ናቸው። ከዛ በፊት ዲላ ዩኒቨርሲቲ ከመሄዴ በፊት የተነሳ ናቸው ብዙ ፎቶዎች አሉኝ እኔና አብርሽ ማለት ነው። ምናልባት ዛሬ እኔ የማንንም ህይወት ልበጠብጥ አይደለም የመጣሁት። ይሄንን ነገር ችዬ ዲላ ዩኒቨርሲቲ አቋርጬ መጥቻለሁኝ። የማየውም ነገር ደስ ስላላለኝ ቪዲዮ ላይ ብዙ ነገሮችን አያለሁ። አብርሽ ሽማግሌ ላከ፣ አብርሽ ከሩታ ጋር እንደዚህ ሆነ ምናምን የሚባል ቪዲዮ ነው የማየው እና ያኔ ራሱ ለአብርሽ ደውዬ እጠይቀዋለሁ። ምንድነው አብርሃም ይሄ ነገር ደስ አላለኝም፣ ምንድነው የምትሰራው ነገር እለዋለሁ ማለት ነው። ችግር የለውም ነፂ አታስቢ ይለኛል እሱ። ምንም ችግር የለም አታስቢ እያለኝ ብዙ የማጽናኛ ቃል እየሰጠኝ ውስጤ ሰላም ባይሰጠኝም፣ ታውቃላችሁ ሪሌሽን ውስጥ ያላችሁ ሰዎች ምንም ሰላም አይሰጠኝም። በቃ እውነት ይሄ ነገር እውነት አደረጉት እንዴ? ምክንያቱም እኔ ፈቅጄለት ነው የሄድኩትኝ። ዲላ ዩኒቨርሲቲ ውጤት ሲመጣልኝ ግዴታ ዩኒቨርሲቲ መሄድ ነበረብኝ። እኔ ብቻ የምወስነው ነገር አይደለም፣ ቤተሰብ የሚባል ነገር አለ። ውጤት መጥቶልኝ ቀርቼ ከሱ ጋር ቪዲዮ መስራት እችል ነበረ፣ ግን ቤተሰብ የሚባል ነገር አለ። ቤተሰቦቼ ማክበር ስላለብኝ ውጤቴን በጉጉት የሚጠብቁ እናትና አባት ስለነበሩኝ ለእናቴ ምስል ዩኒቨርሲቲ ሄጃለሁኝ። ሲሄድ ግን ሩታና አብርሽ እንዲሰሩ ነው ፈቅጄላቸው የሄድኩትኝ። አብረን ቁጭ ብለን ሶስታችን በወንበር ዙሪያ አውርተን ምንም ነገር እንደሌለና እኔ ዲላ ዩኒቨርሲቲ ስለሆንኩኝ ከሱ ጋር እየከፈላት እንዲሰሩ ነበረ ተነጋግረን ሄድ ነው። ግን እዛ ከሄድኩኝ በኋላ ማየው ነገር ምንም ደስ አላለኝም። ብዙ ሰዎች ይደውሉልኛል፣ ነፂ ምንድን ነው ይሄ ነገር? ከአብርሽ ጋር ተለያያችሁ እንዴ? ምን ሆናችሁ ነው ይሉኛል። እና እኔም አብርሽ ጋር ደውልለታለሁኝ። ምንድን ነው አብርሃም ይሄ ነገር ደስ አላለኝም፣ እንደዚህ አይነት ቪዲዮ ሰርተሃል እና ምንድን ነው? አረ ነፂ አታስቢ ምንም አይፈጠርም ምናምን ይለኛል ማለት ነው። እና በጣም ይሄ ነገር ሲደጋገብብኝ መማር አልቻልኩኝም። እዛ በቃ ታመምኩኝ ማለት ነው። ትቼ የመጣው ትምህርቱን አቋርጬ ትቼ ነው የመጣሁትኝ። እዚህም ከመጣሁ በኋላ ሰላም አላገኘሁኝም። እንደውም ዩቲዩብ ላይ የኔና የእሱ ፎቶ የሆነ ሰዓት እየተዘዋወረ ነበር እና በዚያ ምክንያት ብዙ ሰዎች እየደወሉ ጭራሽ የዛቻም ነገር አለ ከቤት እንዳልወጣ ምናምን ሆንኩኝ። እኔ እቤት ተቀምጬ ነው የምውለው። በቃ ዩኒቨርሲቲ ትቼ መጣሁኝ። እዚህ ስመጣ ያለው ነገር ባሰ፣ በቃ ከዛ የባሰ ነበረ። ማለት እንደምናገረው ቀላል አይደለም። ያኔ እኔ ያሳለፍኩት ህይወት በጣም ከባድ ህይወት ነበረ። በቃ እዚህ መጣሁ። የሚያውቁኝ ሰዎች የሚያወሩኝ ነገር ትክክል አይደለም። ምንድን ነው ነፂ የምናየው ነገር ምንድን ነው ይሉኛል። ከዚያም አልፎ ደግሞ ዩቲዩብ ላይ ፎቶ ሲዘዋወር ያዩ ሰዎች እንደውም ይመስለኛል አንድ የዱባይ ስልክ ሴት ናት እየደወለች ወደ ዩቲዩብ እንዳትመጪ፣ ስለዚህ ፎቶ መልስ ልትሰጪ ልትመጪ ነው አንቺ ነሽ አውቀሽ። እኔ አላውቅም፣ ፋይሌን የኔ ፕራይቬሲ ፋይል ነው፣ ከየት እንዳመጡት እራሱ አላውቅም።
እና ስለዚህ ፎቶ ልትናገሪ ነው እያለች ብዙ ጊዜ ታስፈራራኝ ነበረ። ብዙ የዛቻ መልእክት አለ፣ ይጻፍልኛል ቴክስት ምናምን። በቃ አልቻልኩም። ግራ ሲገባኝ አብርሽን ደወልኩለት። ዩኒቨርሲቲ እያለው ራሱ ከትንሽ ጊዜ ቆይታ በኋላ እሱ ችላ እያለኝ ነው የመጣው። በቃ እኔ ነኝ ብዙ ጊዜ የምደውለው። መጀመሪያ ቪዲዮ ኮል ምናምን እየደዋወለን እናወራለን። ቪዲዮ ኮል ሪከርድ አለኝ። በዛ ሰዓት ማለት ዲስታንስ የርቀት ፍቅር ውስጥ ያላችሁ ሰዎች ትረዱኛላችሁ። ሁሉም ነገር ሪከርድ እያደረኩኝ ደጋግሜ ነበረ ማየው እና እንደዛ አይነት ፋይሎች አሉኝ።